ይዞራል እያልን ስንዘፍን የአባይ ልጅ ውሃ ጠማት የላጪ ልጅ ቅማል በላት እያልን እየተረትን 100 ዓመታትን አሳልፈናል። ዛሬ ላይ የብዙ የመቶ ዓመታት ቁጭታችንና ፍላጎታችን በ14 ዓመት ውስጥ ሙሉ ግንባታው ተጠናቆ ተስፋችን ለምልሞ እነሆ ለምርቃቱ በቅተናል። እንኳን ደስ አላችሁ፣ እንኳን ደስ አለ። እንጉርጉሮ ይካ ይገባል ውዳሴ እንጉርጉሮ ይካ ይገባል ውዳሴ እንጉርጉሮ ይካ ይገባል ውዳሴ እንጉርጉሮ ይካ ይገባል ውዳሴ ሙሉ ጀምሯል አባይ በዳሴ ትውልድ የተቀባበለው ትውልድ የተቀባበለው ውጤት ስጋ ዛሬ ገባለው ውጤት ስጋ አይበላለው እንጉርጉሮ ይገባል ውዳሴ እንጉርጉሮ ይገባል ውዳሴ ሙሉ የምናደንቀው የምንደግፈው ፕሮግራም ነው። በመሆኑም እዚህ የተገኘነው የጨዋ ወረዳና የእንድብር ከተማ ሕዝብ እንኳን ደስ አላችሁ፣ እንኳን ደስ አለን በማለት በህብረት ችለናል በሚል መሪ ሀሳብ የድጋፍ ሰልፋችንን በታላቅ ደስታ ከአሁን ሰዓት ጀምሮ በተለያዩ ዝግጅቶች እያከናወንን እንገኛለን። ሁላችንም ደስ ብሎናል። ደስ በላችሁ። በህብረት ችለናል። ኢትዮጵያ ችላለች። ይዞራል እያልን ስንዘፍን የአባይ ልጅ ውሃ ጠማት የላጪ ልጅ ቅማል በላት እያልን እየተረትን 100 ዓመታትን አሳልፈናል። ዛሬ ላይ የብዙ የመቶ ዓመታት ቁጭታችንና ፍላጎታችን በ14 ዓመት ውስጥ ሙሉ ግንባታው ተጠናቆ ተስፋችን ለምልሞ እነሆ ለምርቃቱ በቅተናል። እንኳን ደስ አላችሁ፣ እንኳን ደስ አለ። ፋብሪካ ግንባታ ማስጀመርና ሌሎች ግዙፍ ፕሮጀክቶችን የሚተገበር ይሆናል። እኛም ከሀገራዊ የልማት ተግባራትን እየደገፍን እንደ ከተማችን ደግሞ በእቅድ የያዝናቸው ከተማችንና ወረዳችን ከፍ ሊያደርጉ የሚችሉ የልማት ተግባራትን እንፈጽማለን። ከነዚህ ተግባራትም አንፃር መልሶ ማልማት በሆቴል ቱሪዝም የማሳብ ስራ የምንሰራ ሲሆን ሀገራዊ ኢኒሼቲቮችን በመውሰድ በከተማና በገጠር የተጀመረው የኮሪደር ልማት እውን በማድረግ ከተሞች ለነዋሪ ምቹ ጽዱ በማድረግ አረንጓዴ በማልበስ መላው የጨዋና የእንድብር ማህበረሰብ ተጠቃሚነት በማረጋገጥ አሁን የተጀመረው ቀርበላችሁ አባይ እስትንፋሳችን የሚል ግጥምና እና ይህንን ግጥም ያዘጋጀሁት ለእነሱ ለማስተማርና ለእናንተ ይጠቅማል በማለት ነው። የግጥሙ ርዕስ አባይ እስትንፋሳችን። አባይ ማለት
በቆንጽናት በጀግንነት በኢትዮጵያ አምላክ ሸዳኝነት በአክብሮት እንጠየቃለን። አዎ ሞቅ ደመቅ እናደርገዋለን። ይህ ፕሮግራም ልጅ፣ ወጣት፣ አዋቂ ዕድሜው 7 ዓመት ከሞላቸው ሕፃናት ጀምሮ በሀሳብ፣ በገንዘብ፣ በጉልበት፣ በምህንድስና ሙያ በመሳተፍ የኢትዮጵያን ሕዝቦች ፍጹማዊ አንድነታቸው በሀገር ጥቅም ጉዳይ ላይ በአብሮነት በመተባበርና በመተጋገዝ ለዚህ ትልቅ ውጤት በቅተናል። በህብረት ችለናል። እንኳን ደስ አለን፣ እንኳን ደስ አላችሁ። ግድቡ ሲገነባ ብዙ ፈተናዎች፣ ውጣ ውረዶችና ተግዳሮቶች የነበሩበት፣ የውስጥና የውጭ ጠላቶቻችን ጫና በእጅጉ የበረታበት፣ የብዙ የቡድንና የግል ፍላጎቶችን በእጅጉ የበረታበትና የተስተዋለበት እንደነበረ ይታወቃል። በገጠሙን ፈተናዎች የሚበረታና የሚጠነክር ሀገሩን በእጅጉ አብዝቶ የሚወድና ለኢትዮጵያ መበልጸግ ከድህነት ማላቀቅ በላቀ ደረጃ 24 ሰዓት የሚሰራና ጊዜ የማይበቃው ቆራጡ መሪ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ በታላቁ ህዳሴ ግድብ መጠናቀቅ ትልቅ ድርሻ አለውና ለዚህ ለሀገር ወዳድና በፍቅር ኢትዮጵያን የሚወድና የኢትዮጵያን መበልጸግ በእጅጉ እየተጋ ላለ መሪ አንዴ ከፍ ያለ ምስጋና